አልገባችሁም እንጂ የጌታን መከራ እየነገርን እያሰቃየናችሁ ለጥቂት ደቂቃም ቢሆን ስትሄዱ የጌታን መከራ ተካፍላችሁ ትሄዳላችሁ። እንደሱ ነው ሕይወታችሁን በክርስቶስ መሰወር የምትፈልጉ ከሆነ። ለዚህ ለቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 3 ከቁጥር 1 ጀምሮ ኦ አብዳን ሰብአ ገላትያ እናንት ሞኞች ነው የሚለው። እናንት ሞኞች አዚም ያደረገባችሁ ማን ነው? እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ብዙ ሰው ከክርስቶስ ትምህርት ወጥቶ ሌላ መስማት የሚፈልገው መጨነቅ ስለማይፈልግ ነው። ምን ነገራችሁ ግን እውነት በስጋ እንድትጨነቁ አይደለም፣ እንድታስቡት ነው። የሚያጽናናው እሱ ነው። ለምን መሰላችሁ? ያሳርፋል፣ ቁስሉ ያሳርፋል። የቁስሉ መዓዛ እንዲሸታችሁ። የጌታን ቁስል ስንናገር እንደ ሌላ ሰው ቁስል የሚሸት የሚከረፋ አይደለም፣ የሚፈውስ ቁስል ነው። የሚሸት መዓዛ፣ የዘላለም ሕይወትን የሚሰጥ መዓዛ የሚፈስበት ቁስል ነው። ፍቅር የሚፈስበት፣ ብርሃን የሚወጣበት፣ የሚጎርፍበት ቁስል ነው። ወዳጆቼ የተወለድንበት ቁስል ነው። እሱ ነው ታላቁ መከራ የሚባል። ነቢዩ ኢሳይያስ ሲናገር ወበቁስለ ዚአሁ ኀዮነ ይላል። በእርሱ ቁስልኛ ምን አለን? ተፈወሰ። እናንተ ብዙ ጊዜ የሰማችሁት ቃል ይሄ ነው። ትክክለኛውን ትርጉም ግን ልንገራችሁ። ወበቁስለ ዚአሁ ኀዮነ ማለት በእርሱ ቁስል ሕይወት አገኘን ማለት ነው። መፈወስ ለጊዜው። ለምን ከእርሱ ቁስል ሕይወት አገኘን እንደተባለ ታውቃላችሁ? ልክ ክርስቶስ ጎኑ ሲወጋ ከጉድጓዱ እኛ ተወለድን። ከክርስቶስ ሞትኛ ተወለድን። ከጌታ ሞትኛ ሕይወት አገኘን። ሁልጊዜ እላለሁ